እንዴት ናችሁ? አርሰናል ደጋፊዎች እንኳን ደስ አላችሁ። ሻምፒዮን የእንግሊዝ ፕሪሚየር ሊግ ሻምፒዮን በመሆናችሁ እጅግ በጣም ደስ ይላል። ምክንያቱም ለ22 ዓመት አካባቢ ያክል ስጠብቁት ስጓጉለት የነበራችሁት ስሜት ዛሬ አግኝታችሁ ደስታችሁን እያጣጣማችሁ በመንገድ ላይ በየቤታችሁ፣ በየሰፈራችሁ፣ በየመንደራችሁ የምታደርጉት ደስ የሚል ሞራል እውነቱን ለኢትዮጵያ ብቻ ሳይሆን ለዓለም ደስ የሚል መድረክን የፈጠራችሁት። ይህ ደስ የሚል መድረክ ደግሞ በሌሎች በስነ ምግባር በጎደላቸው ደጋፊዎች የናንተ ስሜት የናንተ የክለባችሁን ታማኝነትና ደስታ ሊወስድባችሁ አይገባም። በግሌ እላለሁ። ምክንያቱም አንድ አባወራ ወይም አንድ ቤት ውስጥ የሚኖር የሚተዳደር ሰው በአባወራው ወይም በማወራው ወይም በታላቅ የሚመራ ወይም የሚገሰጥ መሆን መቻል አለበት። ምክንያቱም አሁን ላይ እየተለመደ ያለ ወይም አሁን ላይ እያየነው ያለነው ነገሮች አሉ። ምክንያቱም ያ ምንድነው ካልን የተለያዩ ችግሮችን እናያለን። እኛ ክብርን እንጂ ጥላቻን አንቀበልም። ምክንያቱም እኛ ኢትዮጵያውያኖች ነን። በመጀመሪያ እኛ ኢትዮጵያውያኖች የምንታወቀው በአንድነት በአብሮነት የምንታወቅ ህዝቦች ነን። የነጭ ኳስ ወይም የነጭ ጨዋታ እኛን ሊያታልለን እኛን ሊያጣላን አይገባም። ምክንያቱም እኛ ብዙ ስራዎች አሉብን። ብዙ ችግሮችን የምናሳልፍ ህዝቦች ነን። እኛ በድህነት ያለን ህዝቦች ነን። ምናልባት ሁሉም ሰው ላይሆን ይችላል። ይህንን ስል ሁሉንም በየቤቱ ላይወክል ይችላል እና ኢትዮጵያ ሀገራችን ከድህነት የምትወጣበት የስራ አጥ ተቀንሶ ስራ የሚያገኙበት ትውልድ መፍጠር ስራ ፈጣሪዎች መሆን መቻል አለ ብዬ አምናለሁ። ስለዚህ በድጋሜ ክብርን እንጂ ጥላቻን አንቀበልም። ምክንያቱም የአርሰናል አንዳንድ ደጋፊዎች ጋጦጥ ደጋፊዎች የተለያዩ የሌሎች የኢትዮጵያውያን ወይም የዓለም ላይ ያሉ የሌሎች ደጋፊዎችን ክለብ ማሊያ የሚያቃጥሉ አሉ። ትቃጠላለህ ገና ምቀኛ ለአቢዮል አድርሱልኝ። ለአንዳንድ ዲቃላ ለማንቸስተር ደጋፊ ማድርሱልኝ። ለቡሽቶቹ አድርስልኝ። ምን ታመጣለህ ምቀኛ? ይኸው ገብተህ ትተኛለህ አለ። ገብተህ ትተኛለህ። ትቃጠላለህ። ማቼ እንደዚህ አፉፋህ አረረው። የሚያቃጥሉ አሉ፣ የሚረግጡ አሉ፣ የሚያንቋሽሹ የሚሳደቡ አሉ። የምር ይሄ ደግሞ ለሀገር አይጠቅምም። ቤተሰብ ወንድሜ ስማኝ፣ አዳምጠኝ። አንተ በሰላም ወጥተህ የምገባው ሌላው ሰላም ሲሆን ነው። ጥላቻ ምን ይሰራልናል? መነቋቆር፣ የከፋ መነቋቆር ምን ይሰራልናል? ምንም አይሰራልንም። ምክንያቱም ጸብ ነው ከጥላቻ። አንድ የተናደደን ሰው ብትመተው ወይ ብትሰድበው ምላሹ ምን እንደሚሆን ማሰብ መቻል አለብን። ምክንያቱም እዚህ ጋር የምታቃጥለውን ማሊያየውና የዛን ክለብ ደጋፊ አስበው በውስጥ ምን እንደሚሰማህ ይውሲ አድምጥ፣ ስሜቱን አድምጠው። ሲያንተ ቢሆን የአርሰናል ደጋፊ እንግዲህ አስብ፣ የአርሰናል ማሊያ ቢሆን እንደዚህ የተደረገው በአደባባይ አይሆንም። ጋጦጥ ደጋፊዎች አቁሙ፣ እረፉ፣ በስነ ስርዓት ዋንጫችሁን አጣጥሙ፣ ስሜታችሁን ተረጋጉ። ገና አሁንም እኮ በዚሁ አጋጣሚ አሁንም የቻምፒዮንስ ሊግ ፍጻሜ ጨዋታ አላችሁ። እዛ ላይ ደግሞ ምን እንደምትሆኑ አስቡት። ዋንጫ ካነሳችሁ ማሊያውን ያቃጠላችሁ ሰው ማቃጠላችሁ እንደማይቀር አልጠራጠርም። ስለዚህ የአርሰናል ደጋፊዎች አንዳንዶቻችሁ እረፉ።
ከአርሰናል ጠንካራ ጎን ከአርሰናል ደጋፊዎች መልካም ነገሮች ወይም ጥሩ ነገሮች ጠንካራ ጎኖች አንዳንድ ቃላት ወይ አንዳንድ ሀሳብ ልንገራችሁ። ለረጅም ዓመታት ያለ ተስፋ መቁረጥ መምጣታችሁ ለ22 ዓመታት ለ22 ዓመታት ያለ ተስፋ መቁረጥ የእርስ በርስ ቃላቶች ሳያሸማቅቋችሁ ሳያወርዷችሁ እዚህ ጋር ዛሬ ለፍጻሜ መድረሳችሁ እጅግ በጣም የሚገርም የታማኝነት መገለጫችሁን እወዳለሁ፣ አከብራለሁ። እንኳንም ደስ አላችሁ። አሁንም በድጋሚ የማህበራዊ ሚዲያ ድምቀቶች ናችሁ። የማህበራዊ ሚዲያ ድምቀቶች ናችሁ። እኔ የዩናይትድ ደጋፊ ነኝ። የዩናይትድ ደጋፊ በመሆኔ እኮራለሁ፣ እናንተ ልክ እንደምትኮሩት ማለት ነው። ስለዚህ የማህበራዊ ሚዲያ ድምቀቶች ናችሁ። ይህን ድምቀታችሁን በመልካም በጥሩ በስነ ምግባር የታነጸ ስሜታችሁን መግለጽ መቻል አለባችሁ። ይህንን ስሜታችሁን ሊያደናቅፏችሁ የሚፈልጉ ጋጦጥ ደጋፊዎች ግን አስቆሙ። በቃ አዩ ያንተን ስሜት ያንተን ደስተኝነት ግን ልገልጽ ወደ አደባባይ ስትወጣ እሱ ተሳድቦ አንተ በማታውቀው ችግር ውስጥ ጉዳት ውስጥ ልትገባ ትችላለህ። ሰውም ልትጎዳ ችግር ውስጥ ልታስገባ ትችላለህ። ስለዚህ ረፉ በሏቸው። ምክንያቱም እኛ አብረን ነው የምንኖረው። ሁሉም ሰው ከዋንጫው በኋላ ወደ የቤቱ ነው የሚመለሰው። እሺ፣ ስለዚህ የማህበራዊ ድምቀቶች ናችሁ። የሚገርም ሻምፒዮንን ያንሳችኋል። ብዙ ጊዜ ጥሩ ነገር ላይ ደርሳችኋል። ሚዜ ተብላችሁ ዛሬ ተሞሽራችኋል። ሙሽርነቱም ያማረ ነው። ለሁለተኛው ሻምፒዮንነት ዝግጅታችሁን የምታደርጉ የእናንተ የአርሰናል ደጋፊዎች በድጋሚ አሁንም እንኳን ደስ አላችሁ ለማለት እፈልጋለሁ። መጥፎ ጎናችሁን ደግሞ እናገራለሁ፣ እየረገጥኩ ማለት ነው። መጥፎ ጎናችሁን እናገራለሁ። ከመጠን በላይ ጩኸት ከመጠን በላይ ጩኸታችሁን ቀንሱ እንዴ! ከመጠን በላይ ጩኸት ምን ይሰራል? የተኛን ሰው እየቀሰቀስክ ለሊት 7 ሰዓት፣ የታመመን ሰው እየቀሰቀስክ ለሊት 7 ሰዓት፣ ይሄ ምን የሚሉት ነው? ሰከን በሉ። መስከን ያስፈልጋችኋል። መስከን አለባችሁ ቤተሰቦች። ሌላኛው በትንሽ ነገር ከተጫዋቾች ጋር ለመለያየት የምትሞክሩ በትንሽ ነገር ዓለም ላይ እኮ ናችሁ ሁላችሁ። ለምሳሌ የግራኒት ዣካን ታሪክ ልንገራችሁ። ውጣ አትመጥነንም ውጣ ስትሉት ነበረ። እውነትም ያው በመውጣቱ ብዙ አልተቆጫችሁም ብዬ አስባለሁ። ግን የምትወዱት ተጫዋች የሚወዳችሁ ተጫዋች እንደሆነ ግራኒት ዣካ በዚሁ አጋጣሚ መናገር እፈልጋለሁ። ግን በትንሽ ነገር ተጫዋቾች ላይ መዞራችሁን ተዉ። አይደለም በእናንተ ተጫዋች ይቅርና በሌሎች ተጫዋቾች ሁሉ ስድባችሁና ዞር ብላችሁ ችግሮችን ወይም መሳደባችሁን ታስታውሳላችሁ። አቁሙ። ይሄም ስለሚያጣላ ከተቀናቃይ ደጋፊዎች ጋር አላስፈላጊ ጸብ ፍለጋችሁን ተዉ። ምክንያቱም የእናንተ ደጋፊዎች በካፌ በሆቴል በመንገድ ላይ ሰዎችን እኮ የምታስፈራሩ ችግር ለማድረስ የምትሞክሩ የሰውን ንብረት የምትሰብሩ የአርሰናል ደጋፊዎች መሆናችሁን አትርሱ። ስለዚህ ይህንን ተግባራችሁን እንደምታቆሙ ተስፋ አደርጋለሁ። ምክንያቱም እኛ ኢትዮጵያውያን በግብረ ገብነት የተመረጥን በግብረ ገብነት ያደግን ያሳደጉን ሁላችሁንም እኔንም እናንተንም መልካም ባህሪ እንዲኖረን ያሳደጉን በባዶ እግራቸው ያሳደጉን ምርጥ እናትና አባቶች ስላሉን ምርጥ እናትና አባቶቻችንን ማክበር መቻል አለብን። ይህንን እላለሁ። ለአርሰናል ደጋፊዎች በድጋሜ እንኳን ደስ አላችሁ እንኳን አደረሳችሁ እላለሁ።
ኮመንታችሁን በኮመንት መስጫው ላይ ኮመንት አድርጉ፣ ሰብስክራይብ አድርጉ፣ ላይክ አድርጉ። ይሄን ለማለት እወዳለሁ። አመሰግናለሁ ስለተከታተላችሁኝ። ባይ